በአስደናቂው የቢን ደን ውስጥ ቤኪ የተባለች አንዲት ወጣት የእሳት ራት ነበረች። በዛም ብርሃናዊ ዓለም ውስጥ ቀደምት የእሳት ራት ሰልፈኛ ለመሆን አለመች። አስካመ በተባለ አስደናቂ ተረት እየተመራች ቤኪ በጀግንነትና በጀብደኝነት ታዋቂውን አንጸባራቂ ፈርጥ ለማግኘት ጉዞዋን ጀመረች። በመንገዷ ላይ ሃዊ የምትባል ዓይን አፋር ጥንቸልና ቻል የተባለ አዛውንት ጉጉት ጓደኛ ሆኑ። በአንድ ላይ በመሆን በጨለማው ውስጥ ያለውን መጥፎ ጥላ አሸነፉ። ብልህነት ወይም ጥበብ ደግሞ ለዚህ ወሳኝ እንደሆነ ተገነዘቡ። ቤኪ በአዲስ የመተማመን መንፈስ ለሕዝቡና ለነዋሪዎቹ የደስታና የአንድነት ምንጭ ሆኖ ሕዝቡን አስደስቶ ቀጥሏል። በዚህም ተጠናቋል።